ትምህርት ቤት አካባቢ ወይ የስራ ቦታ አካባቢ እንዲህ ሞል የገበያ ቦታ ላይ ብዙ ሰዎች በእግር የሚንቀሳቀሱበት አካባቢ ከሆናችሁ የሚቀጥለው ቢዝነስ በደንብ አድርጎ ያዋጣችኋል። ይህንን ቢዝነስ በስንት በጀት ወይ ደግሞ ምን ብትገዙ ነው የሚያስፈልጋችሁን ዝርዝር መጨረሻ ላይ እነግራችኋለሁ። እናንተ እየሄዳችሁ እየጠየቃችሁ ልትሰሩ ትችላላችሁ። ነገር ግን ሚኒ ካፌ ማለት ትንሽ ካፌና ሬስቶራንት በሚል ነው የሚያዘው። ብዙ ቦታ አሉ፣ ነገር ግን በቂ አይደለም። ብዙ ቦታ ሰው ተርፎ ታያላችሁ፣ መቀመጫ ጠፍቶ፣ አንዳንድ ቦታ ነው ባዶ ሆኖ ታያላችሁ። የሁለቱ ልዩነት ያው እናንተ በምትሰሩት በደንበኛ በመስተንግዶ በምግቡ ጣዕም እና በአንዳንድ በንጽህና በምናምን ሊለያይ ይችላል። እናንተ ግን በደንብ አጥምታችሁበት ልትሰሩ ትችላላችሁ። ለምን ሙሉ ሆነ ያንን ታያላችሁ፣ ለምን ደግሞ ባዶ ሆነ ለእናንተ ይሆናል። ደግሞ ከእናንተ ያለ ነገር አለ እና የቢዝነስ አይዲያ በቡና የምትሰሩ ሰዎች ልትጀምሩ ትችላላችሁ። በሽሮ ቤት፣ በጁስ ቤት፣ እንደዚህ ደግሞ ፋስት ፉድ የሆኑ በርገር፣ ፒዛ አይነት ነገሮችም በማዘጋጀት ልትጀምሩ ትችላላችሁ። አንድ ነገር ይዛችሁ እዛ ላይ በደንብ ስፔሻል አድርጎ እዛ ላይ መስራት ማለትም ያንን ብለው ሰዎች እንዲመጡ ማድረግ ትችላላችሁ ማለት ነው። አንደኛው የምግብ ዘርፍ ላይ ልትሰማሩ ትችላላችሁ። ስትጀምሩት ግን በትንሹ ትጀምራላችሁ። እንደዚህ አይነት ቤቶች አንደኛው ውድ አታደርጉትም። ሰዎች በተደጋጋሚ ሊመጡላችሁ ይችላሉ። ቴካዌ ሰርቪስም ማለትም ዴሊቨሪ የምትሰሩ ከሆነ ደግሞ በጣም ያዋጣል። ስለዚህ ይህንን ቢዝነስ ዘርዘር ያለውን ነገር ይዤላችሁ መጥቻለሁ። ሰብስክራይብ አድርጉ። እያያችሁ ሰብስክራይብ አላደረጋችሁ እንዲሁም እናንተ ካልተመቻችሁ የእናንተ አይዲያ እስክታገኙ ድረስ ሼር ማድረጋችሁን አትርሱ፣ ለሰዎች እንዲደርስ ማለት ነው። እሺ፣ ከሜኑ ማለትም ከምግብ ዝርዝር ጀምሮ እስከ ሰራተኛ እስከ መስተንግዶ ድረስ ያለውን ነገር በደንብ አድርገን እናወራበት። ሜኑ ገና ስታዩት አንዳንድ ቦታዎች ያለቀለት ሜኑ በቃ የተቀዳደደ የቆሸሸ ሜኑ ምናምን ታያላችሁ እና ምግቡን ስታስቡት ትፈራላችሁ። ደግሞ ሰራተኛም እንደዛው ንጹህ ካልሆነ ሰራተኛው ወይ ቀልጣፋ ካልሆነ በቃ ገበያው ይቀዘቅዛል። እኛ ስንሰራው ግን አሁን ከሜኑ ጀምረን ላይ ድረስ ከስተመር ሰርቪስ ውስጥ ደግሞ ያሉ የሚሰሩ ሰዎች ጀምሮ ምግብ ስለሆነ የሚያደርጉት ሻሽ ኮፍያ ነገር አለ እዛ ድረስ ጽድት አድርገን መያዛችንን ፎከስ አድርገን ከሰራንበት በጣም ያዋጣ ቢዝነስ ነው። ያልኳችሁ ሎኬሽኑ በጣም ማተር ያደርጋል። ሎኬሽኑን ማየት ያስፈልጋል። ማለትም ሰዎች የሚበዙበት አካባቢ ነው እንደዚህ አይነት ቢዝነስ የሚሰራው። ስለዚህ በማንኛውም ሚንስ ሰዎች ካሉበት ሊሰራ ይችላል። ሜኑ እንዳልኳችሁ በከለርፉል ምግቡ በራሱ ፎቶዎች ያሉት ይሁን ዋጋ በትክክል ጽድት ያለ ማለትም ቅናሽ ዋጋው ነው በትልቁ የሚታይ ዋጋው። ለምን ሰዎች ዋጋ ላይ ተኮር ስለምናደርግ ማለት ነው። ዩኒፎርም ያው የታወቀ ነው። ዩኒፎርም መልበስ አለባቸው፣ አንድ አይነት መልበስ አለባቸው፣ ንጹህ መሆን አለባቸው። ሁሉም ደግሞ ካፕ ቢያደርጉ በጣም ሰዎች ይወዱታል። ምግብ ቤቱ ንጹህ እንደሆነ ነው የሚያምኑት። እኛ ሀገር ያው ብዙ ጊዜ አልተለመደም። ዝም ብለው እዚህ ጋር የሚታሰረውን ብቻ ነው የሚያደርጉትና ኮፍያ ግን ማድረግ መስተንግዶም ሆነ ለውስጥ ለሚሰሩ ሰዎች በጣም ሲሪየስ ነው። ይህንን በሲሪየስ ብትይዙ ጥሩ ነው። ምንም አይነት የምግብ ዘርፍ ላይ ብትሰማሩ ማለት ነው፣ ለገበያው ጥሩ ስለሆነ። እዚህ ጋር ተያይዞ ከሰራተኛ ጋር ተያይዞ ዩኒፎርም ብቻ ሳይሆን በብዙ ዘርፍ የሚሰሩ ለምሳሌ ማብሰል የሚችሉ መስተንግዶም ደግሞ በደንብ የሚችሉ ኮምፕሌን ሲመጣ ከከስተመር ያንን ሃንድል አድርገው ደንበኛውን አስደስተው መላክ የሚችሉ እነዚህ ሰዎችን አይነት ባህሪ ያላቸው ሰዎች ብትቀጥሩ ጥሩ ነው። ሁለገብ የሆነ ፕሮአክቲቭ የሆነ ሰው ካረጋችሁ እናንተ ባትኖሩም በደንብ አድርገው ስለሚሰሩ እነዚህን ሰዎች ቅጥር ላይ በጣም በሲሪየስ መስራት አለባችሁ። ብዙ ቤቶች ይከፈቱና የሚዘጉት በሰራተኞቻቸው ነውና ሰራተኞች ላይ በደንብ ከመጀመሪያ ጀምሮ መስራታችሁን ማሰልጠናችሁን እና እነሱም ለቢዝነሱ አስፈላጊና ዋና ስለሆኑ እነሱን በብዙ ነገር ማሰልጠናችሁን አትርሱ። ይሄ በጣም አስፈላጊና ጠቃሚ ነገር ነው። በተረፈ ሰራተኞቹን ሌክ ለማድረግ ሌሎች ቤቶችን እንደዚህ አይነት ቤቶች ላይ እየሄዳችሁ ምን አይነት መስተንግዶ እንዳለ ይሁንና እናንተ ከዛ የተሻለ ማቅረብ እንደምትችሉ ስለምታውቁት በአገሪቷ ውስጥ የተለመዱትን ሰርቪሶች ማየት ይኖርባቸዋል ማለት ነው። ይህንን አድርጉ ምላችሁ ስላየነው ነው። ስለዚህ ያንን እንድታስተካክሉት ይሁን ማለት ነው። በእናንተ ቤት ላይ ያ ነገር እንዳይደገም በዛ መልክ ትሄዳላችሁ። ገበያውን በተመለከተ አንድ የመቶ የሄደ ሰው ዳይት አንዳንድ ካርዶች፣ ጊፍት ካርዶች፣ ተጨማሪ ደግሞ ከጎን የሚሰጡ ምግቦች እንደ ቺፕስ አይነት አድ የሚደረጉ ነገሮች መጨመር ምናልባት ደንበኛው ድጋሚ እናንተ ጋር እንዲመጣ ያደርገዋል። ለሌላ ሰውም እየነገረ ይዟችሁ ይመጣል። ብዙ ቤቶች አሉ። ድሮ ሜክሲኮ ጋር እናት ጓዳ የሚባል ቤት አለ። አንዱ ሰው ጓደኞቹን ይዞ ነው የሚሄደው ለማብላት እና ልክ እንደዛ ሰዎች ይዘው እንዲመጡ ያደርጋል። ብዙ ቤቶች ወደ ቦሌም አካባቢ ካያችሁ ሰው በጆሮ ነው እና እናንተም ያንን ማድረጋችሁን አትርሱ። ስለዚህ ሰዎችን መያዝ በአንዳንድ ነገሮች ለስላሳ መስጠት ወይ ውሃ መስጠት በነፃ በተወሰነ ጊዜ እናንተ በደንብ አድርጋችሁ ያንን ዋጋ ትመልሱታላችሁ። ነገር ግን ብዙ ገበያ ያመጣላችኋል። ይህንን ማድረጋችሁን አትርሱ። ማርኬቲንግ ነው አንደኛው። ሁለተኛው ፌስቡክ፣ ቲክቶክ
ላይ በትክክል በሶሻል ሚዲያ ማናጀር ተጠንቶ የምታቀርቡት ነገር ምናምን በደንብ ማስታወቂያ የተነገረ የሚያድግ ቢዝነስ ስለሆነ ወደ ሆቴል የሚያድግ ስለሆነ በደንብ አድርጋችሁ እዛ ላይ መስራታችሁን አትርሱ። ሰዎች እዛ ላይ በብዛት ስላሉ እያስተዋወቃችሁ ጥሪም ማድረግ ትችላላችሁ። አሴም ታይም ከተሪንግ እና አንዳንድ ምግብ ዝግጅት ምናምን ነገርም ልትሰሩ ትችላላችሁ ማለት ነው። ከፈለጋችሁ ወደፊት እናንተ የሰለጠናችሁ ከሆናችሁ በምግብ ወደ ምግብ ስራ ማሰልጠንም ልትገቡ ትችላላችሁ። በጣም ብዙ ነው፣ ሰፊ ነው። አንዳንድ የምግብ ነገሮችንም ማቅረብ ልትሰሩ ትችላላችሁ። ኤኒ የተሰማራችሁበት ፉድ እንዳልኳችሁ ጁስ ከሆነ ጁስ ሰርቪስ ላይ አትክልትና ፍራፍሬ ማቅረብ ከሆነ፣ ሬስቶራንት ብቻ ከሆነ፣ ቡና ከሆነ፣ ሽሮ ቤት ከሆነ፣ ስጋ ቤት ከሆነ ብቻ እናንተ በዛው መልክ ታሳድጉታላችሁ። ብዙ ማደጊያም ስላለው ማለት ነው። እና ይህንን በጣም በሲሪየስ ያዙ። የሚያድግ ነው። የሚያድገው ሶሻል ሚዲያውንና በእግር ወኪንግ ከስተመር በገባ ሰዓት የኛ አያያዝ ነው፣ የኛ ከስተመር ሰርቪስ ነው። ብዙ ቢዝነስ ላይ ፌል ያደርጋል ከምግቡ ንጽህና ውጪ። ይህ በጣም ሲሪየስ መሆን አለበት። ምክንያቱም አንዳንድ ጊዜ ካውንተር ላይ ከተበላሸ ማለትም የሚያስተናግደው ሰው ኢሜጁን ካበላሸው ማናጀሩ መጥቶ የፈለገ ቢያወራ ቢያባብል ምን ቢል አይመጣም። ፊት ለፊት ላይ መጀመሪያ መስራት፣ ከጥበቃ ጀምሮ ያለው ነገር መስራት በጣም በጣም ሲሪየስ ነው። እኛ ሀገር የተለመደው ማናጀሩ ብቻ ጎበዝ ነው፣ መልስ ይሰጣል፣ ይወስናል። ብዙ ነገር እነሱ ማድረግ የማይችሉትን ዌይተሮቹ እሱ መልስ ይሰጣል። ግን መሆን ያለበት እነሱ ዌይተሮቹ ጋር ከተሰራ ግን ማናጀሩ ጋር ሳይደርስ ነገሮች ሶልፍ ይሆናል፣ ደንበኛም በዛ ይደሰታል ማለት ነው። በዛ መልክ አስቡትና ከስተመር ሰርቪስ ላይ ፎከስ አድርጉ። እሱ ራሱ ትልቅ ማርኬቲንግ ስለሆነ ማለት ነው። ከሚያስፈልጉ እቃዎች ውስጥ እንደ ምግብ ማብሰያ ፍሪጅ፣ ማለትም የምግብ ማብሰያ ሲባል ሙሉ ማለት ነው። የምግብ ማብሰያ ቦታው ከነ ቦታው ስፋቱ እና እቃዎች እነሱ ያስፈልጋል። ፍሪጅ ያስፈልገናል። ጠረጴዛ፣ ወንበር ያስፈልገናል። ቅድም እንዳልኳችሁ ዩኒፎርም ሊያስፈልግ ይችላል። ንጹህ መሆን አለበት። እንደዚሁ መሬቱም ጣሪያውም በደንብ ግድግዳውም በደንብ ንጹህ መሆን አለበት። ኢቭን ውጭው አካባቢ ላይ በደንብ መጽዳት አለበት። በተረፈ ሰራተኛ፣ የሰራተኛ ደሞዝ የሚያስፈልጋቸዋል። እነዚህ ወጪዎቹ ናቸው። ሊስት አድርጋችሁ እናንተ መጠየቅ ነው። ይሄ ስንት ያወጣል፣ ይሄ ስንት ያወጣል፣ 3 ሰው በቀጥር ስንት ያወጣል፣ 4 ሰው በቀጥር ምናምን እያላችሁ በደንብ ሂሳቡን መስራት። ዝርዝር የሚያስፈልጋችሁን ነገር ስንት ይፈጃል የሚለው መልስ ዝርዝር ያለውን ወጪ በሙሉ ተጽፉትና ለምሳሌ ቫሪያብል የሚባል አለ። ቫሪያብል ወጪ የሚባለው ምንድነው? በየወሩ የሚለያይ ወይ የሚቀያየር ወይ በየወሩ የምናወጣው። ለምሳሌ ቤት ኪራይ በየጊዜ እናወጣለን፣ እቃዎች እንገዛለን፣ የነሱ ማለት ነው። ፊክስድ ደግሞ የሚባለው አንዴ የገዛ ነው፣ ጠረጴዛ፣ ወንበር፣ እሱን አንዴ ጽፋችሁ ይህን ያህል ወጪ አለብን ብላችሁ መስራት ነው። ከዛ ገንዘብ ስታገኙ ከትርፉ ላይ ቢያንስ ይህንን መመለስ አለበት በ3 ዓመት በ2 ዓመት ብላችሁ ነው ወደ ስራ መግባት ያለባችሁ። እቅድ ማድረጋችሁን አስቡ። ስራ ቀዝቀዝ ሲል፣ በሆነ ነገር ቀዝቀዝ ሲል እናንተ የምትሄዱበት መንገድ በማድረስ ዴሊቨሪ በመስራት ያን ያላችሁትን ገንዘብ እንዳታጡት በዛ መስመር ልትሰሩ ትችላላችሁ። ግን እቃዎቹ የሚያስፈልጋችሁን እቃዎች ከወዲሁ መዘርዘር ያስፈልጋል ማለት ነው። ፍቃድ እንደዚሁ ምግብ ነው። መተውም ቼክ ሊያደርጉት ይችላሉ። ማብሰያችሁን፣ ኪችን ቦታችሁን ሊያዩት ይችላሉ። ስለዚህ ፍቃድ ግድ ነው። ስራው ፍቃድ ይፈልጋል። አስፓልት ዳርም ስለምትሰሩት ምንም ጥያቄ የለውም። እሱን መጀመሪያውኑ ላይሰንስ ማውጣታችሁን አትርሱ። ሎኬሽን ካሰባችሁ በኋላ ካያችሁ በኋላ ማለት ነው። ለዚህ ስራ አንድ ቲፕ ልንገራችሁ። እንደ ቲፕ የሚሆን ምንድነው? ፍሬሽ መጠቀማችሁን አትርሱ። ፍሩትም ሆነ ስጋም ሆነ ምንም ተጠቀማችሁ ፍሬሽ መሆኑን እንዲሁም ለደንበኛው ፍሬሽ መሆኑን እየተናገራችሁ ማስታወቂያ ላይ ብታስገቡት እናንተ ያን ካረጋችሁ በተወሰነ መልኩ ሰዎች ወደ እናንተ በደንብ ሊሳቡ ይችላሉ። ያ አለ። ሁለተኛ ደግሞ ሙዚቃ፣ ባክግራውንድ ሙዚቃ በጣም ማይከብድ ማይጮ፣ ሃይማኖት ውስጥም ያልገባ ብቻ ምን ልበላችሁ፣ ክላሲካል ጀስት በቃ በክላሲካል እንሂድ። በክላሲካል ባክግራውንድ ብታረጉት ሰዎች ቀለል ብሎ ካፒታይት ጋር የተገናኘ ነገር ስላለው በዛ መልክ ይሆናል። ቅድም እንዳልኳችሁ ደግሞ 1 3 4 መጥተው የተጠቀሙ ሰዎችን የምትይዙበት አዲሽናል ነገር ወይ ለስላሳ ወይ ውሃ የሆነ ነገር መስጠት፣ ብዙ ጊዜ የሚጠቀሙትን ነገር ዋጋ እየከፈሉ ያለውን ነገር መስጠት ደግሞ በተለይ ብዙ ጊዜ ያመጣቸዋል፣ ሰዎች ሊያመጡ ይችላሉ። እነዚህ ቲፖች ናቸው ማለት ነው። ይሄ ያስፈልጋል በዚህ ብር የሚለውን እኔ ደግሞ ይሄ እንግዲህ በዝርዝር የተቀመጠ ነገር ነው የምነግራችሁ። ማለት ብዙ ካፌና ሬስቶራንት ሲሰራ የሚያስፈልጉ ነገሮች አሉ። እነሱን ኮስት ግምቶች ናቸው። እናንተ ግን መሬት ላይ ያለውን ነገር ታጠቁምታላችሁ ማለት ነው። ስለዚህ ማርኬቲንግ እና አንዳንድ ማስታወቂያዎች ሶሻል ሚዲያም ገባችሁ ምንም እስከ 3000 ብር ልታወጡ ትችላላችሁ። በወር ግን ዩቲሊቲ፣ ውሃ፣ ኤሌክትሪክ፣ ጽዳት የመሳሰሉትን ለማውጣት እስከ 6000 ብር ልታወጡ ትችላላችሁ። ምግብና አንዳንድ እቃዎች ስትገዙ እንደዚህ ሽንኩርት ምናምን ገበያ ሄዳችሁ ስትገዙ የመጀመሪያው ወር አካባቢ ላይ 25000 ብር 30000 ብር ትሄዱ ትችላላችሁ። ትልልቅ የስጋ ቤት ምናምን ካልሆነ ማለት ነው። በትንሹ ለመጀመር ማለት ነው። ስታፍ 4 ሰራተኛ እስከ 25000 እስከ 30000 ልትቀጥሩ ትችላላችሁ። እኛ ሀገር በጣም ሰራተኛ ቅናሽ ነው። ብዙ አይዲያዎች እዚህ ዩቲዩብ ላይ የምታገኛቸው አይዲያዎች ሰራተኛ ለመቅጠር ብትፈልጉ ውድ አይደሉ። በዛ መልክ ትሄዱ ትችላላችሁ። ቤት ኪራይ
እንግዲህ ከ30 ሺህ ብር ሊጀምር ይችላል ቤት ኪራይ። እናንተ በስንት ምግብ በስንት ጠረጴዛ ይሄን ነገር ልሰራ እችላለሁ የሚለውን ነገር ታዩታላችሁ። ሚስላኔስ ወይ ደግሞ ትንንሽ ወጪዎች ብላችሁ እስከ 8 እስከ 9 ሺህ ብትይዙ ደግሞ በተወሰነ መልኩ እንደዚህ ለፍቃድ ለምናምን ይጠቅማቸዋል ማለት ነው። ስለዚህ በአጠቃላይ ያሉትን ወጪዎች በሙሉ እንደዚህ አሁን የኪችን እቃ ምናምን ቅድም የተባባልናቸውን በሙሉ ወጪዎች ከጻፋችሁ በኋላ ነው ዋጋ ላይ የምታውቁት። ግን እንዲሁ ለመገመት ያህል እነዚህ ሂሳቦች ከጠቀማችሁ ሲሪየስ ሆናችሁ ትገቡበት በሚል ማለት ነው። ብዙ ጊዜ ካፌና ሬስቶራንት የምታስቡት ወቅት እንዴት እንደምታሰሉት ልንገራችሁ። አራት ሰው ያለ ሰው 5 ጠረጴዛ ቢኖረኝ እነዚህ ሰዎች ለ1 ሰዓት ቢጠቀሙ 1000 ብር ቢያጠፉ እኔ ጋ። ስለዚህ 5 ጠረጴዛዎች ካሉን 5000 ብር በ1 ሰዓት ውስጥ ካገኘው 3 ሰዓት ብሰራ 15000 ብር ማለት ነው። 4 ሰዓት ብሰራ እያለን እንሄዳለን 20000 ብር ማለት ነው። 20 ብር በቀን ምሰራ ከሆነ ይሄን ወጪውን ኦልሬዲ ጽፋችሁታል። ምን ማለት ነው? ቅድም እንዳልነው ይሄን ወጪ ያለብኝ በወሬ እናወጣለሁ፣ ቋሚ ደግሞ እነዚህ እቃዎች ይገዛሉ ብለናል። ስለዚህ በወሬ ያለብን ወጪ በቀን ከምናገኘው ጋር እንዲሰርተን ይሄ ሆቴል ያዋጣል፣ ይሄ ካፌ ሬስቶራንት ያዋጣል አያዋጣም ወደሚለው ልንገባ እንችላለን። በቀላሉ እንደዚህ ባይምሮ ይሰራል። ቁጭ ብላችሁ አሁን እንዳልኳችሁ ጠረጴዛዎችን ቆጥራችሁ በሰዓት ይሄን ያህል ሊሰራ ይችላል፣ ይሄን ያህል ሰው ሊመጣ ይችላል፣ ይሄን ያህል ሊከፍሉ ይችላሉ፣ በዚህ ሰዓት ቆይተው ከሄዱ እኔ በዚህ ሰዓት ሳባዘው ብላችሁ በተወሰነ ፍንጭ ይሰጣል ገበያና በዛ መልክ ብታስቡት ጥሩ ነው። በተረፈ የካፌና ሬስቶራንት በጣም የሚያዋጣ ቢዝነስ ነው። ዋና የሚባሉት ሎኬሽን ነው፣ ጣዕሙ ነው፣ ንጽህናው ነው፣ ከዛ ማስታወቂያው ነው። እነዚህ ላይ ፎከስ አድርጋችሁ ስሩ። በደንብ የሚሰራበት ስራ ነው። ሎኬሽን በሲሪየስ ነው። ከፈለጋችሁ የተለቀቀ ቪዲዮ አለ ከዚህ በፊት ሎኬሽን እንዴት እንደምንመርጥ ቼክ ሊስት አለ። ቼክ እያደረጋችሁ በዛ መልክ ልትመርጡ ትችላላችሁ። በጣም እናመሰግናለን ስለተከታተላችሁን። ብዙ ሰዎች የኛን ቪዲዮ ያሉ ሰብስክራይብ ግን አያደርጉም። ሰብስክራይብ አድርጉን፣ ሼር ደግሞ አድርጉን እናንተ ልትሰሩት ካልቻላችሁ። በሌላ ቪዲዮ እስክንገናኝ ድረስ በጣም እናመሰግናለን።